በዛሬ ቪዲዮ ጸጉራችሁ ለሚሰባበር ጫፉ ጸጉራችሁ ለከረደደባችሁ ስታበጥሩት ጸጉራችሁ የሚረግፍ ጸጉራችሁ ለሚሰባበር ለሚነቃቀል የጸጉር ዘይት ይዤላችሁ መጥቻለሁ። የኮኮናት ዘይት የለኝም የወይራ ዘይት የለኝም ብላችሁ ለጠየቃችሁ ደግሞ በምን አይነት ዘይት እንደምትሰሩ በዚህ ቪዲዮ ላይ አሳያችኋለሁ። ቪዲዮውን እስከመጨረሻ ተከታተሉ። ላይክ አድርጉ። ጸጉራችሁ ፎረፎር ካለባችሁ ጸጉራችሁ እንደማያት ጠንቅቃችሁ ማወቅ አለባችሁ። ጸጉራችሁ ቫይታሚን ዲ ካጠራችሁ የአይረን እጥረት ካለባችሁ ብዙ ነገሮች በዚህ ቪዲዮ ላይ አስረዳችኋለሁ። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ታምረኛ የሆነ ዘይት ይዤላችሁ መጥቻለሁ። ጸጉራችሁ በወር ውስጥ የሚያሳድግላችሁ ለውጥ የምታገኙበት ዘይት ነው። ቪዲዮውን ላይክ እያደረጋችሁ ወደ አሰራሩ እንገባለን። እዚህ ጋር በዋነኝነት የምጠቀመው ሮዝመሪ ነው። ይሄንን ዘይት በየቀኑ እየተጠቀማችሁ ጸጉራችሁ ማሳደግ ትችላላችሁ። ምንም አይነት ሽታ የለውም። የኮኮናት ዘይት ከሌላችሁ የወይራ ዘይት ከሌላችሁ በምን አይነት ዘይት በቤታችሁ ውስጥ ባለ ዘይት እንደምትሰሩ ነው ማሳያችሁ። ዛሬ ይዤላችሁ የመጣሁት በራሳችሁ በጥያቄያችሁ መሰረት ነው። ይሄንን የምታዩት ዘይት ከኖላ ነው። ስክሪንሾት እያደረጋችሁ መግዛት ትችላላችሁ። የምግብ ዘይት ነው። ዛሬ ይዤላችሁ የመጣሁት በምግብ ዘይት ነው። እኔ የተጠቀምኩት አይነት ዘይት ከሌላችሁ እናንተ በቤታችሁ ውስጥ ባለ ዘይት መስራት ትችላላችሁ። በማንኛውም በምግብ ዘይት መስራት ትችላላችሁ። በምግብ ዘይት እንዴት እንደሚሰራ ነው ማሳያችሁ ዛሬ በቀላል ዘዴ ብዙ ወጪ ሳታወጡ ምትሰሩት ዘይት ነው። በሀገራችን እንግዲህ ሮዝመሪ እንደፈለጋችሁ እንደውም ርካሽ ነው፣ እንደፈለጋችሁ ታገኛላችሁ። የምግብ ዘይትም አላችሁ። ሌሎች የምጨምርባቸውን ግብአቶች እንደዛው በቤታችሁ ውስጥ በሚገኝ ግብአት ነው የምሰራላችሁ ዛሬ። እዚህ ጋር ሮዝመሪን የምግብ ዘይት ጨምሬ በእንፋሎት ነው ምሰራው። እሳት አላስነካው፣ ምንም አይነት እሳት አይነካው። ግን ሮዝመሪውን በደንብ አድርጋችሁ አጥባችሁ ማድረቅ ይኖርባችኋል። ደረቅ መሆን አለበት፣ ውሃ መኖር የለበትም። ይኸው በእንፋሎት ከሰራሁት በኋላ አያችሁት፣ ይሄን አክል እንደዚህ ሆኖልኛል። በእንፋሎት ቢያንስ ለ30 ደቂቃ አቆዩት፣ እንደዚህ እያማሰላችሁ ማለት ነው። በእንፋሎት ከሰራሁት በኋላ በዚህ መልኩ በመፍጫ ፈጨዋለሁ፣ ወይም በጁስ መፍጫ በማንኛውም መፍጫ መፍጨት ትችላላችሁ። በዚህ መልኩ ልክ እኔ እንደሰራሁት ነው መስራት ያለባችሁ። ቪዲዮውን እስከ መጨረሻ ተከታተሉት። ሐሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። እስኪ ጸጉራችሁ ምን አይነት እንደሆነ፣ ደረቅ የሚሰባበር ከሆነ የሚነቃቃል ከሆነ በምን ምክንያት እንደሆነ በኮሜንት አሳውቁኝ። እያንዳንዱ በኮሜንታችሁ መሰረት ይዤላችሁ እመጣለሁ። በተለይ ስትረስ ካለባችሁ፣ የቫይታሚን ዲ እጥረት ካለባችሁ፣ የአይረን እጥረት ካለባችሁ፣ እንቅርት ካለባችሁ፣ እንደዛው ጸጉራችሁ ላይ ፎሮፎር ካለባችሁ ጸጉራችሁ መሰባበሩ መቼም አያውቁም። ጸጉራችሁ ፎሮፎር ካለባችሁ መቼም ጸጉራችሁ እንደማያድግ ማወቅ አለባችሁ። ጸጉር የሚሰባበር የሚነቃቀለው ምክንያቱ ፎሮፎር ካለባችሁ ነው። ፎሮፎር ጭቃ የሆነ በቆዳችሁ ልጥፍ የሚል ፎሮፎር አለ። እንደዚህም ደግሞ የሚበን ፎሮፎር አለ። እንደዚህ ስትነኩት እንደዚህ የሚነሳ ቆዳችሁ ላይ ልጥፍ ያለና እንደዚህ የሚበን ፎሮፎር አለ። እሱን ካላስወገዳችሁ በስተቀር ጸጉራችሁ ማሳደግ አትሞክሩ። ፎሮፎር ላለባችሁ ነው የምላችሁ። ፎሮፎር ለሌለባችሁ ደግሞ ስትረስ ማቆም አለባችሁ። ቫይታሚን ዲ እጥረት ካለባችሁ፣ እንቅርት ካለባችሁ በዚህ ምክንያት ጸጉራችሁ ሊሰባበር ይችላል፣ ላያድግ ይችላል እና ይሄንን ምክንያቱን ግዴታ ማወቅ አለባችሁ። ወደ ዘይታችን ስንገባ ይሄው በዚህ መልኩ ፈጭቼ አጠለዋለሁ። በጨርቅ ነው የምንጨምቀው። እዩት ውፍረቱ። የመጀመሪያ ዘይቱን አይታችሁታል፣ የዘይቱን ቅጥነት ማለት ነው። አሁን እዩት ውፍረቱ። ዛሬ በውድ የሚገዛ የሮዝመሪ ዘይት ነው የምንሰራው። እኔ ግን ሌላም ነገር ጨምርበታለሁ። መጨረሻ ላይ አሳያችኋለሁ። ቪዲዮውን እስከ መጨረሻ መከታተላችሁን አትርሱ። አያችሁት? በዚህ መልኩ በደንብ አድርጌ ጭምቅ አድርጌ ያወጣዋለሁ። በደንብ አድርጋችሁ ጭመቁት። በብዛት ሰርታችሁ ማስቀመጥ ትችላላችሁ። እንደዚህ በቤታችሁ ሰርታችሁ ታስቀምጡ። ሁልጊዜ በቆየ ቁጥር ደግሞ አሪፍ እየሆነ ነው የሚመጣው። ሰርታችሁ ማስቀመጥ ትችላላችሁ በብዛት።
ይውላችሁ ሮዝሜሪውን በዚህ መልኩ ፈጭቼ ይውት። ይሄ ራሱ አለመጣል ትችላላችሁ። በዘይት ነገር ዘፍስፋችሁ ማቆየት ትችላላችሁ። ዘፍስፋችሁ ክድን አርጋችሁ ከራሱ ጋር አቆይታችሁ ዘይቱን አጥላችሁ መጠቀም። ይው ያጠለልኩትን አያችሁት? ውፍረቱን እዩት። ሽታው ልነግራችሁ አልችልም። በቃ ሽታው ዋው! ጸጉራችሁ ወዳ ስትቀቡት ነው የሚያለሰልስላችሁ። እንደነገርኳችሁ ጸጉራችሁ ጫፍ ጫፉ ለሚደርቅባችሁ፣ ጫፍ ጫፉ ለሚከረድድባችሁ፣ ጫፍ ጫፉ ጸጉራችሁ ለሚሰባበር፣ ለሚረግፍ ጸጉር ስታበጥሩት ጸጉራችሁ ለሚረግፍ ይሄው መድኃኒት ይዤላችሁ መጥቻለሁ። ይሄንን ዘይት ሰርታችሁ ተጠቀሙት። እዚህ ጋር አንድ ማንኪያ ቆሮንፎድ፣ አንድ ማንኪያ አብሽ ጨምሬ ዘይቴን በዚህ ውስጥ ነው ዘፍስፌ ማስቀምጠው። አያችሁት? ሁለቱም አንድ ላይ ቀላቅዬ ዘይቱን እዚህ ላይ አደርገዋለሁ ማለት ነው። ስትቀቡ ማጥለል አይጠበቅባችሁ። እንዳለ ትንሽ እየቀነሳችሁ አንድ ላይ እንደዚህ ታስቀምጡትና ትንሽ እየቀነሳችሁ ነው የምትጠቀሙት። ለምን ብትሉ የአብሹ ሽታ አይኖረው፣ ምንም አይነት ሽታ አይኖረው። እንደዚህ ዘፍስፋችሁ ስታስቀምጡት ምንም ሽታ የለውም። የሮዝመሪ ሽታ ነው፣ ደስ የሚል ሽታ፣ ምርጥ መዓዛ ነው ያለውና እኔም ሰራቸውን ዘይቶች ስትሰሩ የፊት ማስኮች ሆነ ስትሰሩ ቪዲዮውን እስከ መጨረሻ